ሄሎ ሰላም እንዴት ናችሁ? ቤት ይባላለሁኝ ባለትዳርና የአንድ ወንድ ልጅ እናት ነኝ። ወደዚህ ዩቲዩብ ቻናል እንኳን በሰላም መጣችሁ። ይህን ዩቲዩብ ቻናል እንግዲህ የምንጠቀምበት ስለ እናትነት ውስጥ ስላሉት አስደናቂ ጉዞዎች፣ ስትራግሎች እንዲሁም ደግሞ ላይክ አዲስ እናቶች ወይም ደግሞ እናት ሊሆኑ የተዘጋጁ ሴቶች ምን መማር ይጠበቅባቸዋል ወይ ደግሞ ይሄን ነገር አውቀው ቢገቡ ጥሩ ነው ብዬ ማስበው ነገር እዚህ ላይ ሼር አደርጋለሁ። እንዲሁም ደግሞ ስለ ላይፍ ስታይል እንዲሁም ራስን ስለመጠበቅ ቤት ውስጥ ሆኖ ልጅ ስለማሳደግ ያሉትን ጉዳዮች በሙሉ የምንማማርበት ቻናል ይሆናል ማለት ነው። ምንም አይነት ጥያቄ ሲኖራችሁ አስተያየት ወይም ደግሞ እንድንወያይበት የምትፈልጉት ርዕሶች ካሉ ኮሜንት ሴክሽን ላይ ቁጭ አድርጉልኝ። እሱን እያየው የምንወያይ ይሆናል ማለት ነው። ይሄ ቪዲዮ ይጠቅማቸዋል ብላችሁ ለምታስቡ ለአዲስ እናቶች እንዲሁም ደግሞ እናት ለመሆን እየተዘጋጁ ላሉ ሴቶች ሼር አድርጉላቸው። እንዲሁም ለባሎችም ሼር አድርጉላቸው፣ ለሚስቶቻቸው ይጠቅማቸዋል። ይህን ቪዲዮ ከመጀመራችሁ በፊት ሰብስክራይብ አድርጋችሁ ጀምሩ። እንዲሁም ደግሞ የደወል በተኑን በመጫን አዳዲስ ቪዲዮዎችን ስለቅ እንዲደርሳችሁ ይሆናል ማለት ነው። በየቀኑ አዳዲስ ቪዲዮዎችን እለቅላችኋለሁ። ላይክ በማድረግ ሼር በማድረግ እንዲሁም ኮሜንት በማድረግ ሰብስክራይብ እያደረጋችሁ ሰፖርት አድርጉኝ እላለሁኝ። ለዛሬ የመረጥኩትኝ እንድንወያይበት ወይም እንድንማማርበት ብዬ የመረጥኩትኝ ርዕስ የእናትነት በጣም አስቸጋሪ የሚባለውን ክፍል እናያለን ማለት ነው። አብዛኛው የእናትነት ጉዞ በጣም አስቸጋሪ የሚባል መንገድ ያለው ነው። ያው ይሄ የሚታወቅ ነው። ስፔሻሊ የመጀመሪያ ወይም ደግሞ ለመጀመሪያ ጊዜ የመጀመሪያ ልጃችንን ስንወልድ በጣም ብዙ ስትራግሎች አሉ። ምክንያቱም ከማናውቀው ዓለም ወደ አዲስ ዓለም ነው የምንገባው እና ያንን ህይወት አናውቀውም። አሁን አዲስ ህይወት ነው የሚፈጠረው። ከዛ ልጅ አለ። ምን እንደምናደርግ አናውቅም። ምን እንደሚሆን አናውቅም። ለዛም ይመስለኛል ይሄ ቻናል እንዲል የመረጥኩት። በዚህ ዩቲዩብ ቻናል ላይ ደግሞ በደንብ አብራርተን እንወያይበታለን። ምክንያቱም ያው አንዳንድ ጊዜ አንዳንድ እናቶች ያው እኔም ልክ የወለድኩኝ ሰዓት ሰምቼ የማላውቃቸውን ብዙ አይነት ገጠመኞች አሉ፣ ስትራግሎች ገጥመውኛል የሚነገረን እና ያልተነገሩን የምንሆናቸው ብዙ አይነት ነገሮች ስላሉ በዚህ እንወያያለን ማለት ነው። ዛሬ የምነግራችሁ ነገር ቢኖር የእናትነት በጣም አስቸጋሪውን ክፍል ነው። ያው የእናትነት በጣም አስቸጋሪ ክፍል በጣም ብዙ ነገሮች አሉ። ነገር ግን ለዛሬ ምንድነው የእናትነት በጣም አስቸጋሪ ክፍል የፈለገ ታምሽ ሊሆን ይችላል፣ ደክሞሽ ሊሆን ይችላል፣ በጣም አቃሽኝ ብለሽ ሊሆን ይችላል። በዛ ሁሉ ውስጥ ግን ለልጅሽ ወይም ደግሞ ልጅሽ በፈለገች ሰዓት ለልጅሽ በጊዜው መገኘት መቻል ይኖርብሻል። ዳት ሚንስ ለምሳሌ ራሴን አመመኝ ብዬ መተኛት የለም። ምክንያቱም ልጄ ይፈልገኛል። በየትኛውም አይነት ከባድ ሁኔታ ውስጥ ሆነሽ፣ ድብርት ውስጥ ሆነሽ፣ ከባድ ሁኔታ ውስጥም ሆነሽ ለልጅሽ መገኘት መቻል አለብሽ ወይም ደግሞ ለልጅሽ መገኘት ይኖርብሻል። ሌላው ደግሞ በአይምሯችን ውስጥ ያው ብዙ አይነት ነገሮች ይመላለሳሉ አይደለ? ለምሳሌ የቤቱን ስራ ለመጨረስ ሊሆን ይችላል። ይሄን አድርጌ ያን አድርጌ የምትያቸው ብዙ ጉዳዮች ሊኖሩ ይችላሉ። የምትያቸው ይሄ የማይታዩ የስራ ዝርዝሮች አሉ። ከዛ ደግሞ ንዴትሽ ወይም ቁጣሽን መቆጣጠር ላትችይ ትችያለሽ። ከዛ ደግሞ ከልጅሽ ጋር ባለመጫወትሽ ወይም ደግሞ የራስሽን ጊዜ በመፈለግሽ የጥፋተኝነት ስሜት አለ። በጣም ብዙ የተዘበራረቁ ስሜቶች አሉ። እነሱ ባይዜ እንደዚህ ሲወራ ቀላል ሊመስሉ ይችላሉ። ነገር ግን በሰዓቱ በጣም ከባድ ስትራግል የሚያደርጉ ነገሮች ናቸው። ሌላው ደግሞ ዋነኛው በጣም ብዬ የማስበው እና በጣም የሚያስፈራው ፓርት የሰዎች ፍርድ ነው። ላይክ ሰዎች ስፔሻሊ ይሄ እናቶች ላይ በጣም ጫና አለ። ብዙ አይነት ስትራግሎች አሉ። ይሄ ቀላል የሚባል አይደለም። ሰው ምንድን ነው ቤት ሆነሽ ልጅሽን ስታሳድጊ ሰነፍ ናት ትባያለሽ። ከዛ ደግሞ ስትሰሪ ምን ጨካኝ ናት ልጇን ቤት ወይ ለሰራተኛ ንጹህ ቤት ሲኖርሽ ወይ በጣም የምትጨናነቀው ኮሷ ትባያለሽ። ከዛ ደግሞ ሲቆሽሽ ደግሞ ዝርክርክ ናት፣ ሰነፍ ናት ቤቷ ተብለሽ ላይክ ብዙ ኮሜንት ይሰጥሻል። አንድ ልጅ ከሆነ ያለሽ ደግሞ ይህ ምን ይከብዳል፣ ቀላል አንድ ልጅ ብቻ ነው ያላት ትባያለሽ። ከዛ ደግሞ ከአንድ በላይ ሲኖርሽ አብዳለች እንዲ ያንን በስራ ሳታሳድግ ትጨማምራለች ትባያለሽ። ሰው የሚለው ነገር አያጣም። በጣም ብዙ ነገሮች ልትባይ ትችላለሽ። ይሄ እንዳለ ሆኖ ከዛ ደግሞ የሰውነት ሁኔታ አለ፣ የክብደት መጨመር አለ። እንዲሁም ደግሞ በእርግዝና ጊዜ የሚመጣ የስትሬች ማርክ፣ የተለያዩ አይነት ነገሮች አሉ፣ የሆርሞን መዛባት። ይሄ እንደ ቀላል የሚታይ አይደለም። እነዚህ ሁሉ ስትራግሎች ናቸው። እነዚህም ሁሉ ተቋቁመሽ ነው የምታልፊው። ለዚህ ይሄንን ነገር ለመቀበል
ዝግጁ ወይም ሬዲ መሆን ይጠበቅብሻል ማለት ነው። ሰው ያው በእርግጥ ልጅ ስንወልድም ያንን ሁሉ ይሄን ያልኳቸው ነገሮች ሁሉ መቀበል የምንችልበትን ጸጋም እግዚአብሔር አብሮ ነው የሚሰጠን። ብዙ ቢከብድም ያው ተቋቁመን የምናልፈው ነው የሆነው ማለት ነው። ምንድነው ማድረግ ያለብን? ምንም ነገር ብታደርጊ ሰው ስህተትሽን ከመናገር ወደኋላ አይልም። ምንም ነገር ብታደርጊ ጥሩም ብትሆኚ፣ መጥፎም ብትሆኚ፣ ክፉም ብትሆኚ፣ ደግም ብትሆኚ፣ ሀብታም ብትሆኚ፣ ድሃም ብትሆኚ፣ ብትወልጅም ባትወልጅም ላይ ሰው የሚያወራው ነገር አያጣም አይደለም። ስለዛ ምንድነው ማድረግ ያለብሽ? መቀጠልና መቀጠል። እናትነትሽን ይሄ ለልጄ ይጠቅመዋል ለልጄ ይበጀዋል ብለሽ የምታደርጊያቸውን ነገሮች ዝም ብለሽ መቀጠል፣ በዛው መግፋት ነው ያለብሽ። ከምን ጊዜውም በላይ ከማንም በላይ ልጅሽን የምትወጂው አንቺና አንቺ ብቻ ነሽ። ለልጅሽ የሚጠቅመው የሚበጀውን የምታውቂው አንቺና አንቺ ብቻ ስለሆንሽ መቀጠልና ለልጅ ይጠቅመዋል ብለሽ የምታስቢያቸውን ሁሉንም ነገሮች ማድረግ ነው ከአንቺ የሚጠበቅብሽ። ሰው መጠንከር ይኖርብሻል። ራስሽ ላይ መስራት ይኖርብሻል። ብዙ ብዙ ነገሮችሽን ማስተካከል ይኖርብሻል። ሰው ምንድነው በእነዚህ ሁሉ ውስጥ እያለፍሽ ያለሽ እናትም ሆንሽ በርቺ፣ ጀግና ነሽ። ገና ደግሞ ለመውለድ የተዘጋጃችሁ ካላችሁ አይምሯችሁን አሳምኑት። ጎበዝ እንደሆናችሁ ጠንካራ እንደሆናችሁ ለራሳችሁ ንገሩትና ግቡበት። ለዛሬ ያለን ቪዲዮ ይህንን ይመስላል። ቀጣይ ላይ ደግሞ ነገ በሌላ ቪዲዮ እንገናኛለን። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ ምልክቱን የተጫናችሁ ሰብስክራይብ እያደረጋችሁኝ ቤተሰብ መሆን ትችላላችሁ። በየቀኑ የተለያዩ አዳዲስ ቪዲዮዎችን እንዲሁም ታሪኮችን ይዤላችሁ ቀርባለሁኝ። ስላዳመጣችሁኝ አመሰግናለሁ። ባባይ